ሰላም ጤና ይስጥልኝ። ድምፃዊ ኢሳያስ ታምራት ነኝ። ዛሬ እንግዲህ ወደ እናንተ የተገኘሁበት ትልቁ አጋጣሚ ወይ ትልቁ ምክንያት መልካም ምኞትን ለመግለጽ ያህል ነው። እንግዲህ በነገው ዕለት እንደሚታወቀው ሁላችንም የምንጠብቀውና እጅግ የምናከብረው የምንወደው የሙዚቃው ንጉሥ የሆነው ቴዎድሮስ ካሳሁን የቴዲ አፍሮ አልበም በነገው ዕለት እንደሚወጣ ይታወቃል። እና በዚህ አጋጣሚ መልካም ምኞቴን ለመግለጽ እና አንዳንድ ነገሮች ለማለት ያህል የተገኘሁት። በዚህ አጋጣሚ ቴዲዬ እጅግ አድርጌ ያከብራለሁ፣ እወድሃለሁ። በጣም በጉጉት ነው የምጠብቀው አልበምህን፣ ወይም ደግሞ በጉጉት ከሚጠብቁት ውስጥ የኢትዮጵያ ሕዝብ መካከል አንዱ ነኝ። ስለዚህ በጣም አከብርሃለሁ፣ በጉጉት ነው የምጠብቅህ። ሁለተኛው ሀሳብ ስለ አንተ ትንሽ ነገር ማለት የምፈልገው ነገር ስላለ ያው የምወደውና የምናከብረው ሕዝብ ማወቅ አለበት ብዬ የማስበው ነገር ለማጋራት ያለው ያው በቅርቡ የክብር ዶክተር አርቲስት ጥላሁን ገሰሰ 6 ዘፈኖች መስራታችን ይታወቃል። ሆኖም በአንዳንድ ነገር አለመግባባት ምክንያት ዘፈኑ ከዩቱብ ላይ እስከ መውረድ ደረጃ ደርሶ ነበርና በዚህ አጋጣሚ በጣም ነገሮችን ፈልጎ እጅግ ከሚቆጩት መሀል አንዱ በጣም ተቆጭቶ ነገሮችን በአግባቡ መሆን አለባቸው በሚባለው መልኩ ሄዶ እጅግ ርቀት ተጉዞ ዘፈኑን ተመልሶ ወደ ዩቱብ እንዲጫን ያደረገ ወንድሜ ነው። ያው ከምክሩ ከሀሳቡ ከማበረታታቱ ውጪ አትሊስት ይችን ነገር በትንሹ ነገር በቅርቡ እንኳን ከሆነልኝ አንጻር ምስጋናዬን ለማቅረብ ያህል መናገር ስላለብኝ የተናገርኩት። ቴዲዬ በዚህ አጋጣሚ ስለምታደርግልኝ ስለምትደግፈኝ ነገር ሁሉ አመሰግናለሁ። ለአንተ ግን የሙዚቃው ንጉሥ የሙዚቃው ፈርጥ ቴዲዬ ነገ በጣም እጅግ አድርገን የምንጠብቀው ደስ የሚል ቀን ነው። በዚህ አጋጣሚ እጅግ አድርጌ መልካም ምኞቴን ለመግለጽ ነው። መልካም እድል